የተወዳጁ ድምፃዊ ቴዲ አፍሮ የስዊድን ኮንሰርት ቅዳሜ መስከረም 17 2018 ዓመተ ምህረት ይካሄዳል። ይህ ኮንሰርት እንደ ሌሎቹ ኮንሰርቶች ድምፃዊው ከአድናቂዎቹ ጋር እጅግ በጣም ጥሩ የሆነ ጊዜ የሚያሳልፍበትና የተገኙት ሁሉ በስራው የሚደሰቱበት እንደሚሆን ይጠበቃል። ግን የስዊድንን ኮንሰርት ለየት የሚያደርገው ነገር ይህ አይደለም። ድምፃዊው በተገኘበትና ኮንሰርቱ በተደረገበት ቦታ ሁሉ አድናቂዎቹን ማስገረምና ማስደሰትን ተክኖበታል። ተገኝቶ ሳይደሰትና ሳይገረም የወጣ አንድም ሰው የለም ብለን በእርግጠኝነት የምንናገርለት ነው። ከኮንሰርቱ አልፎ ተቀርጾ በየቤታችን ሆነን የምናየውም የሚሰማን አንዳች ለየት ያለ ስሜት አለው። በዚህ ደረጃ ውስጣችንን የሚኮረኩርና የሚነካን በስሜት አንድ የሚያደርገን የተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ መጪው የቅዳሜ ኮንሰርትን ለየት የሚያደርገው ከተወዳጇ ፊልም ሜከር፣ ሞዴል፣ ተዋናይትና የማያ ሚዲያ መስራችና ባለቤት የአራት ልጆቹ እናት አምለሰት ሙጬ ጋር በትዳር ከተጣመሩ 13ኛ ዓመት የጋብቻ በዓላቸው ዕለት መሆኑ ጭምር ነው። ይህ ዕለት ለቴዲ አፍሮና ለኢትዮጵያ የሙዚቃ ታሪክ ቀላል ቀን አይደለም። በጥሩም በመጥፎም የሚነሳ ቀን ነው። የኢትዮጵያ የሙዚቃ ንጉሥ የሆነው ጥላሁን ገሰሰ ይህችን ምድር የተቀላቀለባት የተወለደባት ዕለት ናት፣ መስከረም 17። ይህችው ዕለት ከብዙ ዓመታት በኋላ በጣም የምንወደውን በጥልቅ ስራዎቹ አንድ በሚያደርጉን ግጥሞቹ በመላው ኢትዮጵያውያን ልብ ውስጥ ያለው የቴዲ አፍሮ አባት አቶ ካሳሁን ግርማሞ ከዚህ ዓለም በሞት የተለዩባት ዕለት ናት። ቴዲ አፍሮ አባቱን በጣም የሚወድና ስለ አባቱ ሲናገር እንባ የሚተናነቀው በተለይም ደግሞ ለሙዚቃ ባለው ፍቅር ከአባቱ ጋር የነበረውን ሁኔታ በአለቤ ሾው ላይ በአንድ ወቅት የተናገረበት መንገድ እጅግ በጣም ልብ የሚነካ ነበር። አባቱ አሁን የደረሰበትን የስኬትና የመወደድ ጥግ ሳያዩ ማለፋቸው እንደሚቆጨው የተናገረው ቴዲ አፍሮ ሙዚቃ ሕይወቴ የተሰኘውን ተወዳጅ ሙዚቃውን ለአባቱ መታሰቢያ እንዳደረገም ይታወቃል። ሙዚቃ ሕይወቴ ግዕዝና እዝል አራራይ የተሰጠች ከላይ ያሬዳዊ ስልት የተሰማ ታዲያ ይህንን አባቱን በሞት ያጣበትን ዕለትና መጥፎ ትዝታውን ወደ ጥሩ ሊቀይርለት የሚችል አንድ ሌላ አጋጣሚ ወደ ሕይወቱ መጣ። ሰርግ። ከሚወዳት ፍቅረኛው አምለሰት ሙጬ ጋር የሰርግ ስነ ስርዓታቸውን መስከረም 17 በማድረግ ሌላኛውን የሕይወት ምዕራፍ አንድ ብሎ በደስታ ጀምሮታል። ታዲያ መስከረም 17 አንድ ተብሎ የተጀመረው የትዳር ጉዞ 13 ዓመታትን አስቆጥሮ ዛሬ ላይ ደርሷል። የአራት ልጆች የሁለት ሴትና የሁለት ወንድ ልጆች አባት የሆነው ተናፍቆ የሚገኘውና የሚደመጠው አይደለም ራሱ ተናግሮ ስለ እርሱ የተናገሩና ስሙን የጠሩ በሙሉ የሚደመጡና የሚከበሩ እስከሚሆኑ ድረስ እጅግ በጣም ተወዳጅነትንና ተቀባይነትን እንዳገኘ ዝናው ከቀን ወደ ቀን እየጨመረ የመጣ ከትውልድ ትውልድ ባለው አቋምና በሀገር ፍቅሩ እንደ ጸና የኖረ ሀገር ወዳድ ኩሩ ኢትዮጵያዊ ነው ቴዲ አፍሮ። ከአቦጊዳ የጀመረው የህዝብ ተቀባይነትና ፍቅር ያስተሰርያል፣ ጥቁር ሰው እና ኢትዮጵያ በተሰኙ ዘመን አይሽሬ አልበሞቹና ሌሎች በህዝብ ዘንድ በስፋት በተደመጡና በተወደዱ ሀገራዊ አንድነትን የሚሰብኩ ነጠላ ዜማዎቹ ንጉሱ የሚል የተወደደ መጠሪያ በአድናቂዎቹ አሰጥቶት እንደተከበረና እንደተወደደ የቆየ ዝና ያላዘናጋው መወደድ ያለመጻደቀው ትሁት ሰው አክባሪ ለተቸገረ ደግሞ ሳይናገር ደብቆ ከጀርባ አለው የሚል የሚደርስ ያደረገላቸውን ነገር ሰዎች በመገረምና በመደነቅ የሚያወሩለት እንጂ እሱ ይሄን አደረኩ ያን አደረኩ እያለ ልታይ የማይል በስራው ብቻ የሚናገር ነው። በተለያዩ ቦታዎች ተገኘ ከተባለና ከታየ ሰዎች ምን አለ ብለው ለመስማትና ለማየት የሚጓጉት ኢትዮጵያ ውስጥ ቁጥር አንድ ተወዳጅ ሰው ነው ቢባል ሁሉም የሚስማማበት ነው ቴዲ አፍሮ። ሙዚቃ
በተነፈሰበት የማይነፍስ በሀገሩ ጉዳይ የማይደራደር መሆኑ በብዙዎች ልብ ውስጥ እንዲቀር አድርጎታል። ተወዳጁ ድምፃዊ ለባለቤቱ አምለሰት ሙጬ ማራኪ የሚለውን ተወዳጅ ዘፈን እንደጻፈላት ይታወቃል። ምርቶችን በሚያዘጋጅበት ሰዓት ከጎኑ ሆና እያበረታታችውም ትገኛለች። አሁንም በዚህ ሰዓት ከጎኑ ሆና ለማበረታታት በጀርመን ፍራንክፈርት ትገኛለች። ቅዳሜ መስከረም 17 በስዊድን በሚደረገው ኮንሰርቱ ላይ ለተወዳጅ ባለቤቱ ለአምለሰት ሙጬ የ13ኛ ዓመት የጋብቻ በዓላቸውን በማስመልከት ሰርፕራይዝ ያደርጋት ይሆን? አብረን የምንመለከተው ጉዳይ ይሆናል። ኢትዮ አዲስ ነገር ቀሪውን የትዳር ዘመናቸውን ፈጣሪ እንዲባርክላቸው እየተመኘ በ2014 ዓመተ ምህረት አርማሽ ወይም ደግሞ ቀናበል የሚለው ተወዳጅ ዘፈኑ በተለቀቀበት ወቅት ለብላቴናው በተጻፈው አስገራሚ ግጥም ፕሮግራማችንን እንቋጫለን። ብላቴናው ያኔ ስንሮጥ እየታጠቅን ስንሮጥ እየፈታን በእጃችን ያለንን የትም እየበትን የሌላን ቤት ስናይ የእኛን እየተውን የኋላው ከሌለ የለም የፊቱ ብሎን ነበር ይህ ሰው በጥበብ አንደበቱ። ፍቅር ያሸንፋል የሚታወቅ ሀቅ ነው፣ ግን መነገር ያሻዋል። ተነግሮም ተነግሮም ተዚሞም ተዚሞም የፍቅር አሸናፊነት ዛሬም አዲስ ሀቅ እንጂ የሚታወቅ አልሆነም። ፍቅር ማለት እሱ የዓለሙ ጌታ ለሰው ልጆች ሁሉ የሆነ አለኝታ የፈጣሪን አሸናፊነት የማያምን ትውልድ ሲያስር ሲያንገላታው የፍቅር ባለቤት አለ በህይወቱ ሁሌም እንደረዳው። ኢትዮጵያዊ እያለ እንዳወዳደሳት ገዢዋን ብቻውን ቆሞ የገሰጸላት እርስር ያልበገረው ያላስቆመው ዛቻ ሌላ እሱ ምን ያውቃል ሁሌም ፍቅር ብቻ። እናቱ እሱን የወለደች ምንኛ ታደለች። ያወቀ አሸናፊነት በፍቅር ብቻ መሆኑን ቀድሞ የተገኘ ነውና ዘመኑን ሀገሬ ሀገሬ ኢትዮጵያዊ እንዳለ ወጣትነቱን አሁን ደግሞ በጎልማሳነቱ የጠበቃትን ከብላቴናነቱ ጀምሮ የጠራትን በልጅነቱ የሚያውቃትን ከመንገድ ባይወጣም ቢሄድ አይደርስም ገና ነው አላገኝም ሀገሩን ናፍቆት ያየለበት እናት ምድሩን። በብላቴናነቱ በቶሎ ሊያያት ቢያየንም ጉጉቱ በወጣትነቱ ሳለ ብርቱ ቢኖርም ትዕግስቱ አሁን ግን አልቻለም መቼ ነው ይላታል ሀገሩን። እድሜውን በሙሉ የጠበቃት ክብሩን ያን ያህል አትቆይም ትመጣለች ብሎ አስቦ በብዙ ጭንቅ በመከራም ሳለ ተከቦ ካሰበው ዘገየች ልጇ ሆዱ ባባ ስለቆየችው እናቱ አለቀሳ ነባ። እዚያው ነው ያለው የሚጠብቃት ከምትመጣበት ከዚያው ካለችበት እያለ በምድሯ ባፈሯ ነይ ቶሎ እያለ አንብቶ ሀገሩን ሚጣራ ካልመጣሽ አይሆንም አያምር ምንም ነገር በመስከረም ነይልኝ እምዬ የኔ ሀገር ጊዜው አሁን ነውና የኢትዮጵያዊነት ነይልኝ ሀገሬ ታጭዷል ዘረኝነት ተሰብስበናል ልጆችሽ ሰንደቅሽን ልናይ ሲውል ከከፍታው ከቀድሞ ከክብር ቦታው ነይልን ሀገሬ አብቅቷል መከራው ይላል ብላቴናው።